አቡኑ አብይ ስሙ ወአብይ ኃይሉ ለእግዚአብሔር። እግዚአብሔር ስሙ ታላቅ ነው፣ ኃይሉም ታላቅ ነው ይላል። ኃይሉ ታላቅ ነው አለ። የዚህ ዓለም ሰው ኃይል ያላቸው ኃይለኛ ነው ተብሎ ቢጠራ ድካም ይስማማዋል። እንዲሁም ደግሞ ከሱ የበለጠ ኃይለኛ ይኖራል። ባንዱ ኃይለኛ ሲሆን ባንዱ ደካማ ይሆናል። እግዚአብሔር ግን ኃያል ዘአልቦ ድካም የሌለበት ነው። ድካም የማይስማማው አምላክ ነው። ከሱ በላይም ኃያል የለም። ስለዚህ ኃያል የምንለው ዳዊት ምሳሌ ነብር በጡጫ አንበሳ በእርግጫ ብሎ ይገል ነበር። ነገር ግን ከዕለታት በአንዳቸው ቀን ከአራት ወራፍ ዓይን አንዱ መጣና የጎልያድን ደም መልሳለሁ ብሎ መጣበት። ወዮ ያይላፈ እስራኤል ያለ ብሎ ወደቀ። ምክንያቱም ኃይሉ የራሱ ሳይሆን ከእግዚአብሔር የተሰጠው ስለነበር፣ ከእግዚአብሔር የተሰጠ ደግሞ ይነሳል ይመለሳል። የእግዚአብሔር ግን የራሱ የባህሪው ስለሆነ በፍጹም የሚወስድበትም የሚቀማውም የሚቀየርም ስላልሆነ በጣም ከዚህ በላይ ብናብራራ የማያልቅ ነው የሚያሳድር ነውና አብይ ኃይሉ ለእግዚአብሔር የእግዚአብሔር ኃይሉ ገናና ነው ስንል ከዚህ የተነሳ ነው። ወአብይ ስሙ የተባለ ስሙ ታላቅ ነው፣ ገናና ነው። ከዚህ በላይ መግለጫ ስለሌለ ነው እዚህ ላይ የምንገልጠው። ምሳሌ ነገስታቱ በህይወት ሳሉ ስም ከመቃብር በላይ ይውላል ይላሉ። ስማቸው ይኖራል እንጂ ስራ አይሰራም። ምሳሌ ብንናገር በቴዎድሮስ አምላክ በምኒልክ አምላክ እየተባለ ድሮ ይሰራ ነበር። ከሞቱ በኋላ በምኒልክ አምላክ ማለት አይሰራም። ስማቸው ይኖራል፣ ነገር ግን ስራ አይሰራም። እግዚአብሔር ግን ቅድመ ዓለም በማይከል ዓለምን አሳልፎ ስሙ ለዘላለም ይሰራል። ሐዋርያት ባህር ገሰጸውበታል፣ በእግዚአብሔር ስም አጋንንትን አንቀጥቅጠውበታል፣ ዛፍ አናውጠውበታል፣ ስሙን ጠርተው ማለት ነው። ሌላው ሙቶ የሚገዛ አምላክ ነው። ውእቱ ስኩ ውስተ መቃብር ወውቱ ንብር ውስተ ድበ ኪሩቤል። እሱ በመቃብር ተኝቶ እንደገና ደግሞ በኪሩቤል ጀርባ የሚሆን ነው። በመቃብር ተኝቶ ይህ ብቻ አይደለም፣ የሲኦልን ቁልፍ የሚያደቅ ነው። ስለዚህ ኃያልና ልዑል የምንለው ቦታ የማይወስነው ከዚህ በመቃብር ተኝቶ የሲኦልን ቁልፍ የሚያደቅ በስጋ መቃብር ነው፣ ነገር ግን በመለኮት ሙሉ ነው እና ይህ ስለሆነ አብይ ኃይሉ ወአብይ ስሙ ገናና ነው፣ ኃይሉም ገናና ነው። ማንም ወአልቦ ዘይክል እምወይአ ኃይሉ የሱን ኃይል ማሸነፍ የሚችል ስለሌለ ኃያል ነገስታት ያሉት ነገስታት ኃያላን ነገስታት ይባሉ በበላያቸው ኃያላን ነገስታት ተገዳዳሪ ይነሳባቸዋል። እግዚአብሔር ግን ተቃዋሚ የሌለበት ግልባጭ የማይጻፍበት ይግባኝ የሌለበት ከፈረደ ፈረደ ነው። ስለዚህ ኃያል ያለው ሊቁ ቅዱስ ያሬድ ከዚህ የተነሳ ነው። ይቤሎ ለሚካኤል ንፋ ቀርነ ታንስ ንፋ ቀርነ። ቅዱስ ሚካኤል ምናለው ታንስ ንፋ ቀርነ። ቅዱስ ሚካኤል በዓለ ሲመቱ ነው። ሲሾሙ ደግሞ ምን ይሰጣሉ? የሚያደርጉት ዛሬኛ ስንወለድ የምንበላው የምንጠጣው ታዞለን እንድንወለድ እነሱ ደግሞ ምስጋና ነው ምግባቸውና ቅዱስ ገብርኤል ብስራት እንደተሰጠ እሱ ደግሞ የዕለተ ምጽአትን ይሄ ቀንደ መለከት የሚባለውን የሚመታ ነው የተሰጠው ቃል ኪዳን እና በዛን ሰዓት እንሰጠው ምንድነው የሚያደርገው? ይሄ አትናቴዎስ ላይ እንደተጻፈው ሉቃስ ማቴዎስ 18:30 አካባቢ ላይ እንደተጻፈው ምንድነው በነፋተ ቀርን ይላል። ሰው ከሞተ በኋላ በዕለተ ምጽአት ቅዱስ ሚካኤል ይመጣን፣ መድኃኔ ዓለም ክርስቶስ ይመጣና በደብረ ዘይት ይቀመጣል። ከዛ መላእክት ይሰበሰባሉ። ከተሰበሰቡ በኋላ ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው ዘኢይመውት ብሎ ዘተወልደ ማርያም ቅድስት ድንግል ብሎ በተናገረ ጊዜ በዛን ሰዓት አሚሃ ይትነሱ ሙታን እንዘ ይጸውሩ የትኛው ሙታን ከ40 ቀን ጀምሮ የፈሰሰው እንዳለ ይነሳል። ከዛ ሁለተኛ ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው ዘኢይመውት ዘተጠምቀ በዮርዳኖስ ተቀለ ድበ ዕፀ መስቀል ብሎ በሆነ ጊዜ በዛን ሰዓት ያንን ሲመታው አሚሃ ይሰፈያ አይጽምት ምስለ ሥጋ እንበል አንስ አይስሆ ያለ መንቀሳቀስ ፍጹም ትኩስ በድን ሆነው ይቀመጣሉ። ሶስተኛ ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው ዘኢይመውት ዘተንሥአ እሙታን ብሎ እስከ መጨረሻው ባለ ጊዜ አሚሃ ይትነሱ ኃጥአን ወሙ ጻድቃን እንዘ ይጸውሩ ምግባራቲሆሙ እመሂ ሰናየ ወእመሂ እኩየ። ክፉም ቢሆን መልካምም ቢሆን ስራቸውን ተሸክመው ይነሳሉ። ስለዚህ ኃጥአንም የግብረ አባታቸውን ዲያብሎስን መስለው
ጻድቃንም እንደዚሁ አባታቸው መድኃኔዓለም ክርስቶስን መስለው ከፀሐይ 7 እጅ አብርተው በቀኝና በግራ ሆነው አልቦ ሐጺሩ አልቦ ነዊህ ረጅምና አጭር ሳይኖር ከመጸፍቅተ ሮማን እንደ ሮማን ፍሬ ጭፍቅ ብለው ይነሳሉ። ከዛ ቅዱስ ሚካኤል የዛን ሰዓት እንዲህ እንዲሰበሰቡ የተሰጠው ቃል ኪዳን ስላለ ንፋሐ ቀርነ ያልተደረገውን ወደፊት የሚደረገውን እንደተደረገ አድርጎ ንፋሐ ቀርነ ተንስ ንፋሐ ቀርነ አለው እና ወአይኮትወ መላእክት በደብረ ሲና በደብረ ጽዮን ደብረ ጽዮን የተባችው ለጊዜው በደብረ ሲና ያው ኦሪቱ ላይ እንደተጻፈው እስራኤል በዛ ተሰብስበው ነበረ እና ወበድምፀ ቃል አቅርንት ተሰምቷል። በዛ ምንድነው ቃል አብያው ዘወረደ ውስተ ደብረ ሲና ወወሀበ ሕገ ለሙሴ ሕግ የተሰጠበት ነው። ወከደነ ርዕሰ ደብረ የተራራውን ርዕስ በጨለማ በጭጋግ በነፋስ ሸፍኖ የድምፀ ቃል አቅርንተን አሰምቶበታል። በደብረ ዘይት ደግሞ ምን ይሰማል? ያ ቅዱስ ሚካኤል የሚያሰማው ድምፅ ይሰማል። ፍትሐ እግዚአብሔር ይሰማበታል። ወደ ቀኝ ያሉትን ዞሮ ነው ሀቤ ቡሩካኑ ላዌ ተረሱ መንግስት ማይት ይልበታል። ወደ ግራው ተመልሶ ወትትመይጥ መንገለ የማንከ ወትጌንሆሙ በቃለ ሰቀየትከ ወደ ግራው መለስ ብሎ በግራ ያሉትን ሁሩ እምኔ ብሎ ይገስጽበታል። ስለዚህ በዚህና በዚህ ያሉትን የሚናገርበት ቀን ስለሆነ ንፋሐ ቀርነ ብሎ ለቅዱስ ሚካኤል የተሰጠበት ቃል ኪዳን የተሰጠበት እና ሹመቱ የተፈጸመበት እንደገና ባህራንን የረዳበት ሌላውን ደግሞ ወደፊት የምናገኘው ሲሆን አፎመንት የረዳበት በጣም የተደራረበ በዓል ነው። ደብረ ጽዮን አይኮትዎ እዛ መላእክት ይህንን አይተው የጻድቃንን ወደ ገነት መግባት ወደ መንግስተ ሰማያት መግባት የኃጥአንን መከራ አይተው መላእክት ፍትሩቱ ስላሴ ፍርዳቸው የቀና ነው ብለው ያመሰግናሉና ያንን ሲናገር ቅዱስ ያሬድ የብሉይና የሐዲሱ ሊቅ ያንን ብሉይ ከሐዲሱ እያስማማ በዜማ አመስጥሮ ይህንን ለቤተ ክርስቲያን አስረክቧልና ሊቃውንቱም ይህን ሲያገለግሉ ከሚያድሩ ከዚህ የተነሳ ነው።